ይሄንን ቪዲዮ የምቀርጸው ሌሊት ላይ ነው ከጫወታው በኋላ። ሆኖም ቪዲዮውንም ማጋራችሁ ያው እንድትመለከቱት ጠዋት ላይ ሆነ እንጂ የተቀረጸው ሌሊት ላይ ነው። ንቃተ ህሊና ለ48 ሰዓት ያክል ህመም ላይ ነበር። አማክሬ ነበር ስፔሻሊስት ዶክተሮችን። ነገር ግን ንቃት እልህኛ ስለነበር ሪንግ ውስጥ ገባለሁ ብሏል። አንድ ነገር ማወቅ ያለባችሁ ሊወዳደር ነው የገባው፣ ፈርሞ ነው የገባው። በህይወቱ ሊሰበር ሊሰዋ ወይም ሊገድል ህሊና ወታደር ነው። ወታደር በቀበሮ ጉድጓድ ውስጥ ሆኖ ጠላትን አፍንፍኖ ወይ ሊገድል ወይ ሊሞት ነው። ስለዚህ ምንም አዲስ ነገር የለም። ህመሙ ሰበብ ላደርግ አይደለም። this is the truth ፋክት ነው። ሁለተኛ ደግሞ ግጥሚያ ይኖረዋል። ያኔ ደግሞ ሲጋጠም ምናየው ይሆናል። ሽንፈቱን ያኔ ነው የምቀበለው። በሙሉ ጤንነቱ ነው ማለት ነው። ንቃተ ህሊና ለኔ ያሸንፈዋል። ይህንን ሁሉ ህዝብ አክብሮ ገብቷል ሪንግ ውስጥ። በኢትዮጵያ የመጀመሪያው የኤምኤምኤ ፊልሚያ በጆኒ ጂጂትሱ አሸናፊነት ተጠናቋል። ትናንት በአድዋ ድል መታሰቢያ ሙዚየም በታላቅ ድምቀት በተካሄደው የመጀመሪያው የኢትዮጵያ ፕሮፌሽናል የድብልቅ ማርሻል አርት ውድድር ተፋላሚው ጆኒ ባላንጣውን ንቃተ ህሊናን በመርታት የአሸናፊነት ክብር ቀበቶውን ተቀናጅቷል። ጆኒ በቴክኒካል ብልጫ የታጀበ ድል በማስመዝገቡ የ1 ሚሊዮን ብር የቦነስ ሽልማት ተረክቧል። በኢንተርኔት ቪዲዮዎች ራሱን አዘጋጅቶ ለመጀመሪያ ጊዜ ፕሮፌሽናል መድረክ ላይ የቀረበው ንቃተ ህሊና ሽንፈትን ቢቀበልም ዳግም እንደሚመለስ ግን ቃል ገብቷል። በሌላ በኩል ክስተቱ በአገሪቱ ለማርሻል አርት ስፖርት እድገት አዲስ ምዕራፍ የከፈተ መሆኑን ተመላክቷል።